ገዳማዊ ህይወት ማለት ሙሉ ጊዜንና ህይወትን ለሃይማኖታዊ አገልግሎት በማዋል ቤተሰብና ዘመድን ሀብትና ንብረትን በመተው በገዳም ተወስኖ መኖር ነው። በገዳም ውስጥ ተሰባስበው የሚኖሩት ደግሞ ማህበረ መነኮሳት ይባላሉ። በኢትዮጵያ የገዳም ህይወትን ለመጀመሪያ ጊዜ ከግብጽ ከቅዱስ ጳጉሚስ ገዳማት በመሄድ የአበው መነኮሳት ሥርዓተ ገዳምን አጥንተው ሥርዓቱን የተገበሩት አቡነ አረጋዊ እንደሆኑ ይነገራል። ገዳማት ከፍተኛ የጥበብና የፈጠራ ሥራዎች የሚከናወኑባቸው ማዕከላት ናቸው። ከነዚህ መካከል የቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም ይጠቀሳል። መነኮሳቶች ሥርዓተ ክርስቲያን የተማሩ የቤተ ክርስቲያኒቱን መንፈሳዊ ሕይወትን እያጠናከሩ ብራና መጻሕፍት እንዲጻፍ አጠቃላይ የቤተ ክርስቲያኒቱ ስብከተ ወንጌል እንዲስፋፋ መልካም አስተዳደር እንዲኖር ማለት በቤተ መንግስትም በቤተ ክህነትም ያለው ሰላማዊ አስተዳደር እንዲሆን ከፍተኛ አስተዋጽኦ አድርጓል። ይህም ደግሞ በጊዜው በነበረው የቀለም ትምህርት ከዚህ ቦታ ላይ ማዕከል ሆኖ ይሰጥበት ስለነበረ የኢትዮጵያ ዩኒቨርሲቲ የተባለ በተጠራ ነበር። እና አቡነ እስትንፋሰ ክርስቶስ እና አባ ጊዮርጊስ ዘጋስጫ ብዙዎቹ ቅዱሳን አባቶች ተምረው ወጡት ከዚህ ገዳም ነው። ስለዚህ ይህ ገዳም ኢትዮጵያን በወቅቱ ለሚመሩ ደግሞ ከፍተኛ ትምህርት መስጠት የቻለ ትልቅ ማዕከል ሆኖ አገልግሏል ማለት ነው። እና የዚህ ገዳም መመስረት ነው በኢትዮጵያ ውስጥ ብዙ ገዳማት ብዙ አብያተ ክርስቲያናት እንዲበዙ እንዲሰፉ ያደረገው። የቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም ከአዲስ አበባ በ432 ኪሎ ሜትር ከወሎ መዲና ደሴ ከተማ 30 ኪሎ ሜትር ርቀት ላይ በሐይቅ ከተማ ይገኛል። በዚህ በተንጣለለው የሎጎ ሐይቅ ላይ የተመሰረተው ገዳም የሴቶችና የወንዶች ተብሎ የተከፋፈለ ሲሆን ገዳሙ የተመሰረተው በ13ኛው ክፍለ ዘመን አቡነ ኢየሱስ ሞዐ በተባሉ ከደብረ ዳሞ ገዳም በመጡ አባት እንደሆነ ይነገራል። ይህ የአቡነ ኢየሱስ ሞዐ አንድነት ገዳም የተመሰረተው በገዳምነት ደረጃ በ13ኛው ክፍለ ዘመን ሲሆን ከዚያ በፊት ግን ከ400 ዓመት በፊት ማለት ነው አቡነ ሰላማ ካለ የሚባሉ የሀገረ ስብከታቸው አክሱም የነበሩ ጳጳስ ናቸው በዚህ ቦታ ለመጀመሪያ ጊዜ ቤተክርስቲያን የሰሩት ማለት ነው። ይህ ቤተክርስቲያን ሲሰሩ ቤተክርስቲያኑ ስም ቅዱስ እስጢፋኖስ ተብሎ ነው በወቅቱ የተሰየመው። ያ ስም አሁን ድረስ ቆይቶ ገዳሙ በተለይ በአብዛኛው የሚታወቀው ሐይቅ ቅዱስ እስጢፋኖስ ለመባል ነው ማለት ነው። ግን ከዚያ በኋላ 13ኛው ክፍለ ዘመን የተነሱ ታላቅ ጻድቅ አባት አቡነ ኢየሱስ ሞዐ ይህንኑ ቦታ ወደ ገዳምነት ስላሸጋገሩት ደግሞ ያንኑ ስም ሳይለቅ ገዳሙ ሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም ተብሎ ይጠራል ማለት ነው። እና ከ962 ዓመት ምረት ጀምሮ እስካሁን ባለው ጊዜ እንግዲህ ወደ 1100 ዓመት ያህል እድሜ አስቆጥሯል ማለት ነው ቦታው። ይህ የሐይቅ እስጢፋኖስ አቡነ ኢየሱስ ሞዐ የወንዶች ገዳም በውስጡ ጥንታዊ ቤተክርስቲያንና ገዳሙ ከተመሰረተ ጀምሮ የተሰበሰቡ ቅርሶች የሚገኙበት ሙዚየምን አካቶ ያዘ ነው። ይህ ገዳም ከተመሰረተ ጀምሮ ከተለያየ ቦታ መነኮሳት ይመጡ ነበር። ታዲያ እነዚህ መነኮሳት በቆዩባቸው ጊዜያት የተለያዩ የብራና ጽሑፎችንና የተለያዩ መንፈሳዊ ስዕሎችን በመሳል ለገዳሙ ያበረከቷቸው በዚህ ሙዚየም ውስጥ ይገኛሉ። በሙዚየሙ ከሚገኙ እድሜ ጠገብ ቅርሶች መካከል የገዳሙ መስራች አባት የአቡነ ኢየሱስ ሞዐ ወንበር፣ መስቀልና በእጃቸው የተጻፈ ወንጌል ይጠቀሳሉ። ከ9ኛው ክፍለ ዘመን በኋላ በብዛት በዚህ ሙዚየም ውስጥ የተጻፉ ብራና መጻሕፍቶች ይገኛሉ። እንዲሁም በ14 በ15ኛው ክፍለ ዘመን የተሳሉ የብራና ላይ የገበታ ላይ ስዕሎችም እንደዚሁ በሰፊ ይገኛሉ። በዚያን ወቅት ያው የወረቀት ፋብሪካ አልነበረም። ያን ተክቶ እንግዲህ የተማረን አካል ያፈራ ነው። ሙዚየሙን በብዛት ላይ ያሉ መጻሕፍትን በመናይበት ጊዜ በወቅቱ በዚህ ገዳም የነበሩ የተማረው ኃይል ብዛት ያሳያል ወይም በሀገሪቱ ያለውን የተማረው ኃይል ያሳያል። ምክንያቱም አንድ መጽሐፍ የሚጻፈው በተማረው ኃይል በመሆኑ ማለት ነው።
የብረታ ብረት ስራ በምናይበት ጊዜ አሁን መስቀሎች አሉ በብዛት ከነሐስ ከመዳብ ከብር ከነዚህ ብረታ ብረት እንትን የተሰሩ በመሆናቸው በዚያ ዘመን የነበረው የብረታ ብረት ስራ ያሳያል ማለት ነው። ሙዚየሙ የሃይማኖት ሙዚየም ብቻ ሳይሆን ኢትዮጵያዊ ጥንታዊ ስልጣኔ ምን መልክ እንደነበረው ሙሉ ለሙሉ ማሳየት የሚችል ነው ማለት ነው። I have seen the museum and I have seen the small crosses. ሙዚየሙን አይቼዋለሁ። ትንንሽ መስቀሎችና ገዳሙን የመሰረቱት ጳጳስ ይይዙት የነበረውን ትልቅ ጥንታዊ መስቀልም ተመልክቻለሁ። በጣም የሚያምሩና የሚያስደንቁ ናቸው። ሁሉም ሰው መጥቶ ሊያያቸው ይገባል። ቦታው በጣም ለቱሪስቶች አመቺ ስለሆነ ቢጎበኙት መልካም ነው። በዚህ ገዳም የሚኖሩ መነኮሳት ከሃይማኖታዊ አገልግሎት በተጨማሪ ትርፍ ጊዜያቸውን የተለያዩ ስራዎችን በመስራት ገዳሙን ከገዳምነት ባሻገር የተለያዩ የሙያ ክህሎት መማሪያ ማዕከል እንዲሆን አድርጎታል። የተለያዩ ስራዎች የሥራ ድርሻ ያለው ሁሉም በየሥራ ድርሻው ይሰማራል። ሁሉም በየሥራ ድርሻው ሲሰማራ ደግሞ የሴቶች አገልግሎት የሚያባስሩ ወንዶች ናቸው። የሚያባስሩ ደግሞ ያገሩ የሚጠቁሩ ወንዶች ናቸው። እነዚህም የሥራ ድርሻ አላቸው። ከዚያ ይጸልያሉ። ሁሉም በየሥራ ድርሻውን አድርሶ በመቆም ሰዓት ደግሞ እንደዚያው የመቆማቸውን ሰዓት አብረው ተካፍለው ይኖራሉ። ምግብን እኩል ነው፣ ልብስን እኩል ነው። በመነኮሳቱ ከሚከናወኑት ስራዎች መካከል የዶሮ እርባታ፣ የከብት እርባታና የእርሻ ስራዎች ይጠቀሳሉ። በዚህ አካባቢ ምን ስራ ይሰራል የሚለው ያው የምታዩት ነው። የአትክልት ስራ እንሰራለን። ምን ማነብ አለ፣ በጀልባ አገልግሎት መስጠት አለ። ደካሞቹ እንኳን ከስራ ከጸሎታቸው ውጭ ሰልን ስራ ሲሰሩ ይላሉ እንጂ ማንም ከተግባር እድ ውጭ ቁጭ ብሎ የሚል ማንም የለም። የገዳሙ መነኮሳት ከራሳቸው አልፈው ለአካባቢው ህብረተሰብ የጀልባ አገልግሎት እየሰጡ ይገኛሉ። የጀልባ አገልግሎቱ ያው ዙሪያውን ባሉ ህብረተሰቦች እንደሱም አገልግሎት እየሰጠ ነው የሚገኘው። እኛም ጀልባ ሌሎችም ጨምሮ ማለት ነውና አገልግሎት ያው የገበያ ተመላላሾችን እነሱ በትራንስፖርት አገልግሎት እየሰጠ ነው የሚገኘው። በተለይ ሀይቅ ገዳማት ላይ በብዛት የሚገኙ አባቶች ሁሉም በስራ ዘርፍ ላይ ተሰማርተው የሚገኙ ያለ ስራ እዚህ አካባቢ ገዳም ውስጥ ዙሪያ የሚኖሩ ሰዎች ያለ ስራ የሚኖር ማንም ሰው የለም ራሱ ገዳም ውስጥ ማለት ነው። አገልግሎቱ በእውነት ጀልባው በጣም ለህብረተሰቡ ጠቃሚ ነው። በጣም ጠቃሚ ነው። አንደኛ ምሽት ይሆን ነፍሰ ጡር ሴቶች ይመጡብናል። በባቴ እያበሩ በባህር ላይ እየመጡ እያወጡ ለአምቡላንስ አካባቢ ያደረሱ ህይወታቸው እያዳኑ ያለው። እንዲህ ያለ እንጨት ገበሬ ትቸገር በአካባቢያችን እንጨት እጥረት አለ። እየወሰዱ እዛ አካባቢ ቤታችን እየሰራን ጥሩ ነው እየኖርን ያለን። እንደገና ደግሞ በአነስተኛ ገንዘብ እየመጣን ገበያው ራቅ ያለና መንገድ በጣም ይስበናል። በአነስተኛ ገንዘብ መተን ገንዘብ አይፈልጉም ለጌታ አላህ ብለው እነሱ ራሳቸው ጣላላ በ10 ብር 10 ብር በአሁኑ ሰዓት ነገር የለውም። በ10 ብር መተው እዛ አካባቢ እኛን እያጋዙ እና በጣም ጀልባው አጥጋቢና ጠቃሚ ነው ለህብረተሰቡ። በዚሁ በሐይቅ እስጢፋኖስ አቡነ ኢየሱስ ሞዓ የሴቶች ገዳም ውስጥ እንደ ወንዶቹ ሁሉ የተለያዩ ስራዎች ይሰራሉ። ከነዚህም መካከል የጥልፍና የተለያዩ የሽመና ስራዎችን ያከናውናሉ። እስካሁን ካሉ ስራዎቻችን ዋናውና ትልቁ ይሄ ነው፣ የእደ ጥበብ ስራ ነው። ይሄን ሲሆን እንግዲህ የመጀመሪያ ስራ እዚህ ላይ ነው የሚሰራው። እዚህ ላይ ይሰራል። ከዚህ አንስቶ ከዛ ወደዚህ ነው። ያ ማዳበሪያ ነው። ከማዳበሪያ ይሄ ማድሪያ ይባላል። ከማድሪያ ላይ ከዚህ ነው ወደዚህ የሚገለበጠው የስራው ሂደቱ ማለት ነው። ከዚህ በኋላ ደግሞ ያው ወደ ምርት እንለውጠዋለን። በዚህ ሁኔታ ነው እንግዲህ ገዳሙ የሚተዳደረው። ሌላ እንግዲህ የእርሻ ጉዳይ እርሻችን እንኳን በጣም አነስተኛና ጥቂት ቦታም የለም ለእርሻ። ያችኑ ግን በፍራፍሬ ሸፍነን እስካሁን ድረስ እንኖራለን ማለት ነው። ሰው ቀጥረን እዚህ ላይ የመደበኛ ሰው ቀጥረን ለ6 ወር መሰለኝ ቆይቷል ጊዜው። እዚህ ላይ ተቀምጠው አሰልጥነዋል። ስልጠናውን ከወሰዱ በኋላ እስካሁን እንግዲህ በገዳም ውስጥ ምርት እየተመረተ እስካሁን ገዳሙ በጣም በዚህ ሁኔታ ላይ እየተገለገለ ይገኛል። ምሽጣን እዚህ ያለን ሐይቅ አለን ደስ ያለን በዚህ መስከረም ነው እንግዲህ ገዳሙ ይተዳደረ ማለት ነው። ለመሆኑ በዚህ ገዳም የተግባረ እድ ወይም የሥራ ክፍፍል አጀማመር ታሪክ ምን ይመስላል? እንዴትስ እስካሁን ሊዘልቅ ቻለ? ገዳም ሲባል በሀገራችን
የሚታወቀው በሰፊው የሚታወቀው የደካማ መካማቻ የሰነፍ መንኳተቻ ተደርጎ ነው የሚታወቀው። በታሪክ የሚታወቀው በዓለም ላይ የምናያቸውን ስራዎች ሁሉ ኢቨን አዲስ ግኝቶችን ጭምር የፈጠሩ መነኮሳት የገዳም መነኮሳት ናቸው። ለምሳሌ በአሁኑ ሰዓት በአዝርትም በአትክልትም የማዳቀል ስራዎች በሰፊው በዓለም ላይ ይሰራሉ። እነዚህ ስራዎች ለመጀመሪያ ጊዜ ተግባራዊ ያደረገ አውስትራሊያዊ መነኩሴ ነው። አውስትሪያ አንድ መነኩሴ ነው እና መነኮሳት ሲባል በጸሎት ብቻ የተጠመዱ ብቻ ሳይሆን በተግባር እድም የተጠመዱ መሆን መቻል አለባቸው። በገዳም የሚኖሩ መነኮሳት አጠቃላይ ሲኖሩ ሰርተው ራሳቸው መቻል አለባቸው። ሲሆን በአካባቢያቸው ደሃ ካለ መትረፍ መቻል አለባቸው። አለበለዚያ ግን ራሱን መቻል አለበት። ከታሪክ አኳያ ደግሞ የመነኮሳትን ተግባር እድ አስተማሩ የሚላቸው የዚህ ገዳም የገደሙት አባት አቡነ ኢየሱስ ናቸው። በገድላቸውም ተግባር እድ ለመነኮሳት አስተማሩ ይላቸዋል። በድርሳነ ዑራኤልም ላይ ተጽፎላቸዋል። እና ከዛ ሲወርድ የመጣ ይመስለኛል። በዚህ ቦታ ላይ ከስራ ጋር መነኮሳት ካልተጣመዱ ቢያንስ 3 ወር ወይም ከዛ ያነሰ እንጂ አያኖራቸው። በስራ ነው እኛ ተጠምደን የምንኖረው። ይህ የታላቅ ታሪክና ተምሳሌት ባለቤት የሆነው ገዳም በውስን ጊዜያት ከሚመጡ ጎብኚዎች በስተቀር ጎብኚ የለውም። ምክንያቱ ምን ይሆን? ያለው ጉብኝት መጠነኛ ነው። መጠነኛ እንዲሆን ያደረገው አንደኛ ቅርስን ታሪክን መጎብኘት የሚችለው የተማረው አካል ነው። ያ የተማረው አካል እየተማረ ያለው በተለይ ከስልጣኔ ጋር እንግዲህ ስልጣኔን ያመጣል የሚባሉ ትምህርቶችን ነው በብዛት። አሁን በሀገር ውስጥ ያለውን ነገር በጥልቅ እይታ እንዲያይ አድርጎ ከልጅነቱ ጀምሮ አላስተማረውም። የትምህርት አቀራረጹ ስላልተቀረጸ ተጽዕኖ አላሳደረም። አንድ ይሄ ነው። ሁለተኛው ደግሞ የአመለካከት አለመስፋትም አንድ ተጽዕኖ አለ። ለምሳሌ የአንዱ ሃይማኖት ተከታይ ወደ አንዱ አይሄድም፣ የአንዱ ወደ አንዱ አይሄድም እና ሃይማኖትን ራሱ ገድቦ ያዘበት ሁኔታ አለና የአይምሮ አስፍቶ የማየት ችሎታ ይጠይቃል እና የሃይማኖት ተከታዮች በጣም አስፍተው ማየት ከቻሉ ግን የትኛውን ሄደው መጎብኘት ይችላሉ። ይሄም አንድ ተጽዕኖ ነው። የመጨረሻው ተጽዕኖ ግን የሴቶች እዚህ ገዳም አለመግባት ነው እና ሴቶች እዚህ ገዳም እንዳይገቡ ያደረጋቸው ደግሞ ምንድነው? ገዳማዊ ህይወቱ የፈጠረው ነገር ነው። የወረዳውም ይሁን የከተማው አስተዳደር ለገዳሙ የሚያደርገው ድጋፍና ክትትል ምን ይመስላል? ቅርሶቹን ያቀማመጣቸው ሁኔታ እንዴት እንደሆነ ህገወጥ የቅርስ ዝውውር እንዳይካሄድ በርካታ ግንዛቤ ፈጠራ እንሰራለን በዙሪያው። በቀጣይም አሁን ቅርሶችን ለመመዝገብ ያው ከኛ የሂደት አስተባባሪዎችና ሌሎች ባለሙያዎች ጋር ተነጋግረን ቅርሶችን ለመመዝገብ አሁን በዝግጅት ላይ የሆነበት ሁኔታ ነው ያለው። ብዙ ድጋፎች ነው ያሉት። የመጀመሪያው ባህሉን ከማስተዋወቅ ጋር ተያይዞ ከዚህ በፊት አመቱን ሙሉ አንዱ የቱሪዝም ዴይ ባለፈው አመት በእኛ ክልል ነው የተከበረው። ሀይቅ ላይ አንዱ ዲስቲኔሽን አድርጎት ነበር። እሱ ላይ እውቅና የሰጠንበት ሁኔታ አለ። ሁለተኛ የኮካኮላ አይዶልን እዚህ ከገዳሙና ከባህሩ ጋር አስተሳስረን ከተማችን ላይ ባለፈው አመት የተካሄደበት ቀረጻ ነበር። በሶስተኛ ደረጃ የአማራ ክልል ወጣቶች ከአዲስ አበባ ነዋሪ ሆኑ የአማራ ክልል ወጣቶችን ጭምር በተለይ ገዳሙ ከማስተዋወቅ አኳያ የሰራናቸው ስራዎች አሉ። በማገዝ ደረጃ አባቶች አሁን ብዙ ስራዎች ይሰራሉ። የከተማ ግብርና ገብታችሁ አይታችሁት ከሆነ የማድለብ ስራ ይሰራሉ። ዶሮ የማሳደግ ስራ ከዞኑ አልፎ ለሌሎች አካባቢ ግብአት አላቸውና እሱ በእኛ በከተማ ግብርና የቴክኒካል የሆነ ድጋፍ እናደርጋለን። ሁለተኛ ሴቶች ገዳም ላይም እንደዚህ ወደ ጥበባት በጥልፍ ስራ እጅ ስራ የሚሰሯቸው ስራዎች አሉ። እሱ ቴክኒካል የሆነ እገዛ። ሁለተኛ የገበያ ትስስር በየባዛሩ በከተሞች ቀን ላይ እየወሰድን እውቅና እየሰጠን፣ ሁለተኛ በማስጎብኘትም ድጋፍ እያደረግን ያለነው። ይህ ገዳም ከሃይማኖታዊ ማዕከልነቱ ባሻገር የተግባረ እድ ማዕከል በመሆን በማገልገል ላይ ይገኛል። በመሆኑ ሌሎች ገዳማት ከዚህ ገዳም ተሞክሮ ሊወስዱ ይገባል።
Thank you.